ዛሬ ላንተ በጣም ትልቅ ቀን ነው። 2 ዓመት ሙሉ በስልክ ስጀነጅናት የነበረችዋን ልጅ ልትበላት ነው። ጀግና መጣች። እዚሁ ጠብቀኝ። ሰላም ነው ያርስተልኝ። ምን ነው ምንድነው? ቤብ እኔ እኮ ነኝ። ማን ነው? ኬቲ ነኝ የኔ ፍቅር። እስከዛሬ እርሶን ነበር ሳወራ የነበረው? አዎ የኔ ፍቅር። ቆይ ገና 18 ዓመቴ ነው አላሉኝም? ነኝ እኮ የኔ አካል ገርጅፌ ነው። ታው እንጂ ማዘር እንደዚህ አይደል። ስማማ ዛሬ ምን ነው ብቻ? ምን ማለት ነው ብቻችንን አንድ የተከታተልነው? አይ እኔማ ከልጆቼ ጋር ነው የመጣሁት። ቆይ ይሄ ነገር የቤተሰብ ትውውቅ ነው ወይስ እገታ ነው? ልጆችዬ ከዚህ በኋላ የጎዳና ኑሮ በቃሽ። ከዚህ በኋላ ይሄ አዲሱ ቤታችሁ ነው። እማዬ የጡት ሰዓት የደረሰ። እሺ እኔ ልጅ ና መጣሁ። ልጄ ና አንተም ጥባ። መጣሁማ። ምን አረግቼ ነው? እሺ ልጄ መጣሁ። ሰላም ነው ወንድሜ? ሰላም ነው። በቀላሉ 10 ሺህ ብር መስራት ትፈልጋለህ? አዎ ምን ማድረግ ነው? ይሄንን ውሃ ብቻ በመቅመስ ጣሙን መንገር በቃ። አዎ ናምጣው። ትቀልዳለህ እንዴ? ያው ውሃ ነው። ቆይ ናምጣው። እስኪ አሁን ጠጣው። ያው ውሃ እኮ ነው። የሰው ልጅ አይደለም እንዴ? ቆይ እስኪ አሁን ያት ያው ነው። ምንም ልጅ ይቅርታ አባቴ በጣም ስለጨነቀኝ ያወሰድሽ ብላ። ሄሎ በርጠሚውስ ወይ ወንድ እባክህ ችግር ውስጥ ነኝ። እባክህ ተው። ምንድን ነው? እባክህ አሁኑኑ ና በእናትህ ጊዜ የለኝም። መጣሁ። ወይኔ ቅሌት ይኸው መጣ። አንተ ምን ሆነህ ነው? አንተ ነህ ገንዘቡን ከፍለው? አልገባኝም። ቆይ እኔ ላስረዳ። ትንሽ ቁማር ነገር ተጫወትንና ገንዘብ ተበላው እና የምከፍለው ብር የለኝም። ታዲያ እኔ ምን አገባኝ? ያለኝ አንተ ብቻ ነህ። እናት አባት የለኝም ታውቃለህ። ቆይ ሚስትና ልጆችስ? እነሱንም አበላቸው። ቆይ እሺ ስንት ብር ነው? 500 ሺህ ብር ነው። 500? እኔ በህይወቴ 500 ሺህ ብር አይቻለሁ። ምን ማለት ነው? ቲክቶከር አይደለ እንዴ? እና ቢሆንስ እንደውኔ መሞቴ ነው በቃ። እንደውም እሱ ሳይሆን አንተ ነህ የገደልከኝ። ቆይ እሺ ወይ ከመኪናው ስላምጣ። እሺ እኔ አባት ወልድ ያመጣ። አንተ ክፉ እንደዚህ አይነት ወንድም የለም። አየህ እንደውም እችን ቁማር እንደግማታለን። እሺ ጥሩ ሰው ነው መጥፎ ሰው ነው? ኧረ እኔ በጣም ጥሩ ሰው ነኝ ወንድሜ። ጥሩ ሰው ወደ ገነት ነው የሚገባው። ሰላም ነው። እዚህ ቤት ጎረቤት ድምጽ ሰምቼ ነው። እንዴ ምን ተፈጥሮ ነው? ተሰበርኩ በእናትህ። እስኪ አንሳኝ እና መንቀሳቀስ አልችልማ። ቲቪ ወይኔ በእናትህ እንደው እንደዚህ ዝም ብሎ እንደቀላል በእናትህ እኔ አባት አይዞህ። ወይኔ ወንድሜ ሲያናድድ። አዎ በእናትህ ስንት ነገር ትሰጠኛለሽ ብዬ ዛሬ ሳስብ ይሄን የማይረባ አሻንጉሊት አልሰጠችኝም። እንግዲህ ምን ይደረጋል? በቃ ወይ ካልሆነ ሌላች ከመቻችላለሁ። አዎ በቃ እንግዲህ እንደዛ ይሻላል። በቃ ክላስ አደረሰ። ቻው አባዬ። እሺ በቃ ልጄ ቻው። ኦራራ መታደል ስልክ ይኸውልህ ወንድሜ እኔ ከአንተ ጋር ምንም ችግር የለብኝም። ልጆችዬ የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ ሳምንት እስከምንገናኝ ቻው። ካት ጨርሰናል።
አለቃ የዚህ ወር ደሞዝ አልተሰጠኝም። ቀጣይ ወር ይሰጣል። አረ የቤት ኪራይ ምናምን ጀምሮ ቀጣይ ወር ይሰጣል አልኳት። አው ጀመራ ደሞ የታበክንበት ዛሬ እሺ ችማለ ያክስቴ ልጅ ናት። ያክስቴ ያንተ ክፍል ልጅ ማለት ከላ አው በቃ ትዚ ለምን ደሞ አታስቀምጠው? እኔ ከላን ታንተ አው ይልስ ወለድም በኋላ ነው ወደ ተመካከለ አክሽን። ሰላም ልጆች እንዴት ናችሁ? ራይት አው ግባ። እሺ ያው አስጀምራለሁ። እሺ ምንድን ነው የሚሸተው? እኔ እንጃ የሆነ የሚሸት ነገር አለ። ቆይ አይቻውን ይወለው እጥነት አረጋ። ወዴት እየወሰድከኝ ነው? መንገድ ስተናል እኮ። ዝም በል እንዴ! ኧረ መንገድ ስተናል። ስማ የደብረ ማሚስቴ ብቻ ችግር የለውም። ኧረ ወለዲ ካተና መጨቃጨቅ አለብኝ። አንቺ ዝም በይ። እዛች ቤት እንግባ። እዛች ቤት እንግባ። አምሸላት እዛች ቤት እንግባ። ዝም በይ በቃ። ከኔ ጋር ታውራሽ ምን አገባኝ? ታኑ ላይ ያለ ያኔ ችግር ሴትዮ ሞተች። ቀበራት። 700 ብር። ምንድን ነው? ዛሬ ያየውን ለማንም ሰው እንዳትናገር። ኧረ ለምን ነገር የት እንደምትኖር አይቻለሁ። ብታወራ ቀብርሃለሁ። እሺ ቻው። ወይኔ ፀሐዩ እንዴት ነሽ? ደህና ነኝ። በጣም ቆንጆዬ ነሽ በአካል። አመሰግናለሁ። ጠረንሽ በጣም ደስ የሚለው። ኧረ ዞር በል በእናትህ። እንዴ በጣም ይቅርታ። በቃ እንሂዳ። ቦታውን ወደች። ምን አባቱ እንኳን አላመየሽ አንተ እንዴ? ምን አባቱ ነው እንዴ? አተማ job were similar to some of the ones we investigated. እና በጣም ብታይ ህይወት ፈትናኛለች። እኔ አላምንም። የምወደው ዘፈን ራንስ ነው ይፍታ እባክህ። መጣሁ። ይሁን አምሮ በቃ ለዚህ ነው እንዴ? በእናትሽ እንዴ! በእናትሽ ወይኔ ናሽ በእናትሽ በጣም ይቅርታ። ሰዓቱ ደረሰ። እንግዲህ እንደነገርኳችሁ አሁን ፍቅረኛዬን አስተዋውቃችኋለሁ። እባካችሁ የማይሆን ነገር አድርጋችሁ እንዳታዋርዱኝ። አረ ችግር የለውም። እንደውም መጣች። ነይ ግቢ። እንግዲህ እንደነገርኳችሁ እሷ ናት ፍቅረኛዬ። ነይ ቁጭ በይ። እለፊ ቁጭ በይ። ያው እንግዲህ ብዙ ጊዜ ስለነሱ ነግሬሻለሁ። እነዚህ ሁለት የተመቱ ጓደኞቼ ናቸው፣ በረከትና ሳሚ ይባላሉ። ስለሷ ብዙ ጊዜ ብዙ ነገር ነግሬያቸዋለሁ እና ያው ኦልሬዲ ታውቃታላችሁ። እና የተዋወቃችሁ? የተዋወቅ ነው መቼ መሰለ? አንቺ ትገሪያችሁ። ችግር የለም። ያው ለማንኛውም ዛሬ አንድ የምንነግራችሁ ትልቅ ሚስጥር አለ። አጎት ልትሆኑ ነው። ማመን ይከብዳል። አይ ነው ለእግዚአብሔር ችግር የለም። ነገር አረ ተናገሪ። ምን ሆነሽ ነው እንዴ? ነገሩን አረ ችግር የለም። ምን ማለት ነው? አንተ አይደለም ማለት? አዎ ከተዋወቅን እኮ ገና 15 ቀናችን ነው። ሰራችን ልጅ ሆቴል ተጫወት አፈቅርሽ አታ
ምንድን ነው ያደረኩት? ኧረ ይህ ነገር እየባሰብኝ ነው። ማን ነው? ሀይ እንዴ! እጅን ወደ ላይ ተንበርክክ። ቤት ውስጥ ሌላ ሰው አለ? ሚስቴ ያለች ተኝታለች። ምንም እንዳታረጋት። ናግባ። ወይ ውስጥ ሰው አለች፣ ይዛት ና። እሺ ሰውዬ፣ ማንም እኮ የለም። እጅሽን ወደ ላይ። ይኸው ይሄማ ጎረምሳ ነው።